በትምህርት እርከን ውስጥ ረዥሙን የትምህርት ዘመን በትምህርት እርከን ውስጥ ለመማር በማይመችበት ምቾት በማይሰጠው የትምህርት እርከን እንደዚሁም ደግሞ ከቀደምት ዓመታት እና ምናልባት እኛም እንደምንመኘው ከወደፊትም ዓመታት አኳያ ሲታይ የባለፈው ዓመት ወይም ደግሞ እዚህ መድረክ ላይ የምትገኙ አጠቃላይ የትምህርት ማህበረሰብ አባላት ስራ ስትሰሩ የቆያችሁበት ሁኔታ ምዘናዎችን የሰጣችሁበት አካባቢያዎች በአጠቃላይ ተቋማዊና ግለሰባዊ አቅምንና ህሊናን አሰባስቦ በራስ ጥረት ውጤት ለማስመዝገብ እጅግ አደጋች በሆነ የጸጥታ ሁኔታ ውስጥ ሆናችሁ በአጠቃላይ ከኢትዮጵያ ተማሪዎች አቻ ተማሪዎች ጋር ተወዳድራችሁ ከፍተኛ ውጤት ያመጣችሁ ተማሪዎች ለከፍተኛ ውጤት መመዝገብ ምክንያት የሆናችሁ የትምህርት አመራሮች፣ ቤተሰቦች በድጋሚ እንኳን ደስ አላችሁ ለማለት እወዳለሁ። ክቡራን፣ በዚህ መድረክ የታደማችሁ እንግዶቻችን፣ ተማሪዎች፣ መምህራን ሁላችሁም እንደምታውቁት ትምህርት በዋነኛነት እና በሁሉም ሀገራት በሁሉም የማህበረሰብ ክፍል በከፍተኛ ደረጃ ሰብአዊ ልማትን ለማረጋገጥ የምንጠቀምበት መሳሪያ ነው። ሳይንሳዊ ማህበረሰብ ለመገንባት የሚያስችለን ፍቱን መሳሪያ ነው። ከዘልማዳዊ አሰራር ወጥቶ ነገሮችን በምክንያትና ሳይንሳዊ በሆነ ሁኔታ እንድንመለከት፣ እንድንተነትን፣ እንድናውቅ፣ እንድንፈጥር፣ እንድናሳድግ፣ እንድናድግ የሚያደርግ ትልቅ መሳሪያ ነው። ከዚህም በተጨማሪ ከፍ ያለ የስነ ምግባርና የሞራል ወይም የግብረ ገብነት ሁኔታ ለመገንባት በማህበረሰብም በግለሰብም በተቋምም የሚያስችለን መሳሪያ እንደሆነ ይታወቃል። ከሁሉም በላይ ደግሞ በክልላችን ውስጥ ከጊዜ ወደ ጊዜ ከፍተኛ ችግር እየገጠመ ያለው የግብረ ገብነት የስነ ምግባር ችግር በመቅረጽ በኩል ከፍተኛ ወይም ደግሞ ትልቅ ፍቱን መድኃኒት እንደሆነ ይታወቃል። የክልላችን ትምህርት ቤቶች ያሉበት ደረጃ በግልጽ ሁላችን የምናውቀው ቀደም ሲል ሁሉንም ተማሪዎች በማሳለፍ የተገለጹት ሁሉም ትምህርት ቤቶች የግል ትምህርት ቤቶች ናቸው። የግል ትምህርት ቤቶች መሆናቸው ብቻ ሳይሆን አነሰም በዛም ለመማር ማስተማር ምቹ ሁኔታ የተፈጠረባቸው በትምህርት ግንባታም በቁሳቁስም በመምህራን ተሳትፎና ትጋት እንደዚህም ደግሞ በትምህርት ቤቶች ውስጥ ዋነኛ ተዋናይና ተጠቃሚ የሆኑት የተማሪዎች ሁኔታም በተመሳሳይ ለከፍተኛ ውጤት መመዝገብ አስተዋጽኦ አለው። በተቃራኒ ምንም ውጤት ያላስመዘገቡት ትምህርት ቤቶችን ብንፈትሽ አብዛኞቹ ለመማር ማስተማር እንኳን የመጀመሪያውን ደረጃ የማያሟሉ ከደረጃ በታች የሆኑ ትምህርት ቤቶች በአጠቃላይ በሰብአዊ ልማታችን ላይ ምን ያህል እንከን እየገጠማቸው እንደሆነ የሚያረጋግጥ። ስለዚህ ባለ ሁለት መንታ ማሳያ የሆነ እየመጣ ነው። በአንድ በኩል የተሻለ ኢንቨስት የተደረገባቸው በገንዘብም በቁስም በሰብአዊ ሀብትም ከፍተኛ ውጤት የሚያስመዘግቡበት ተወዳዳሪ የሆኑ ተማሪዎችን የሚያፈልቁበት ለነገው ለሀገራችን ለዓለም አስተዋጽኦ የሚያበረክቱ ልሂቅ የሆኑ ተማሪዎች የነገ ተስፋቸው የለመለሙ ተማሪዎችን የሚወለዱበት የሚፈጠሩበት ተቋም ሲሆኑ እየተመለከቱ ነው። በተቃራኒው ደግሞ በመንግስትም ሆነ በማህበረሰብ አስፈላጊውን ድጋፍ የማይደረግላቸው በቅርብ አመራር የማይሰጥባቸው ትምህርት ቤቶች ደግሞ 12 ዓመት 10 ዓመት የለፉ ተማሪዎች የተጉ ተማሪዎች ከነሱ ውጤት የሚጠብቁ ቤተሰቦች
የሚፈልገው ውጤት ሳያስመዘግቡ እየቀሩ እንደሆነ መገንዘብ የምንችልበት ነው። ይሄ በራሱ በአጠቃላይ የትምህርት ስርዓታችንን፣ የትምህርት አመራራችንን፣ በአጠቃላይ የትምህርት አስተዳደራችንን እና የተዋናያንን ተሳትፎና ሚና በትልቁ እንድንፈትሽ የሚያደርግ ሁኔታ ተፈጥሯል። ሆኖም ግን በዛሬው ዕለት በዚህ መድረክ ላይ የታደማችሁ ተማሪዎች የተሻለ ውጤት እንዲያመጡ አስተዋጽኦ ያደረጋችሁ ቤተሰቦች፣ መምህራን፣ የትምህርት አመራርና ባለሙያዎች ቀደም ሲል እንደገለጽኩት በእንደዚህ አስቸጋሪ ሁኔታ ውስጥ ሆናችሁ ትምህርት ለመስጠት ትምህርትን ለማስተዳደር ብቻ ሳይሆን ለማስፈተን ጭምር ምን ያህል ፈተና ውስጥ እንደነበራችሁ ስንገምት በእውነቱ ሁላችሁንም በትልቁ እንኳን ደስ አላችሁ፣ እንኳን ለዚህ ያበቃችሁ የሚያስብል ሁኔታ ውስጥ እንገኛለን። በአጠቃላይ ቀደም ሲል እንደተገለጸው የትምህርት ስብራታችን ከስርዓተ ትምህርት እስከ ትምህርት መስጠት ድረስ በክፍል ውስጥ ያለው የትምህርት አሰጣጥ ስርዓት የገጠሙን ችግሮች እንደተጠበቁ በዚህ ዓመትና ባለፈው ዓመት ደግሞ ትምህርት ትልቅ የፖለቲካ መሳሪያ እየሆነ ትምህርት ትልቅ የአመፅ መሳሪያ እየሆነ በአጠቃላይ በትምህርት ስራችን ላይ ከፍተኛ እንከን ገጥሞን ይገኛል። እንደምታውቁት ትምህርትና ትምህርት ቤቶች ከፖለቲካ ተጽዕኖ ነፃ ሆነው ነፃ አእምሮ ያላቸው በአጠቃላይ በአካዳሚክ ዘርፍ የበለጸጉ የሚያበለጽጉ የትምህርት ተዋናያን እንዲፈጠሩ በማድረግ መንግስት ትምህርት ቤቶችና የትምህርት ተቋማት ገለልተኛ ሆነው አጠቃላይ ስራቸውን እንዲሰሩ አቅጣጫ ማስቀመጡ ይታወቃል። ነገር ግን ትምህርት መስጠት ወይም ትምህርትን ማስተዳደር ትልቅ የፖለቲካ መሳሪያና የአመፅ ማስፈጸሚያ እየሆነ እየተመለከትነው ነው። በሚያሳዝነው ሁኔታ ባለፈው ዓመት ብዙ ትምህርት ቤቶች በሚሊዮኖች ከ2.5 በላይ የሚሆኑ ሚሊዮን በላይ የሚሆኑ ተማሪዎች ትምህርታቸውን እንዳይከታተሉ የተደረገበት ዓመት ነው። በዚህ ዓመት ትምህርትን ለመጀመር ባደረግነው እንቅስቃሴ በተመሳሳይ ሁኔታ ትምህርት መማር ክልክል ነው፣ ነውር ነው፣ የመንግስት ህልውናን ማሳያ ነው በሚል በከፍተኛ ደረጃ ትምህርት እንዲቋረጥ እንዲስተጓጎል እየተደረገ ይገኛል። በዚህ ምክንያት በዚህ ዓመት በመስከረም ወር ሌሰን ፕላናቸውን የማስተማሪያ መጽሐፍትን ይዘው ወደ ትምህርት ቤት የሄዱ መምህራን በጥይት ተደብድበው ተገድለዋል። ይሄ በተለይ በምስራቅ ጎጃም ዞን ስናን ወረዳ ረቡዕ ገበያ በሚገኘው ትምህርት ቤት ላይ የሞቱ መምህራን ስናስታውስ እጅግ በጣም የሚመር በታሪካችንም በአማራ ታሪክም በአጠቃላይ በልምዳችንም ታይቶ በማይታወቅ ሁኔታ ችግር እየተፈጠረ ይገኛል። ሁላችሁም እንደምታስታውሱት እዚህ ተፈታኝ የሆናችሁ ወይም ደግሞ ፈተና የወሰዳችሁ ተማሪዎች ለፈተና እንኳ ከሩቅ ቦታ ከተማሩበት ትምህርት ቤት ከሚኖሩበት መንደር ወደ መፈተኛ ከተሞች ወደ ዩኒቨርሲቲ ግቢዎች በሚመጡበት ጊዜ የተገደሉ የተቆሰሉ ተማሪዎች አጋጥመውናል። ይሄ ከደባርቅ ወደ ጎንደር ዩኒቨርሲቲ የሚመጡ ገረብዬ በሚባለው አካባቢ የቆሰሉ ተማሪዎችን ስናስታውስ ምናልባት ከኛ ጋር ከእናንተ ጋር ከፍተኛ ውጤት አስመዝግበው የዚህ ተሸላሚ ሊሆኑ የዚህ የወደፊት ተስፋቸው የሚያለመልመው የጉዞ ምዕራፍ አጠናቀው በዚህ ፕሮግራም ላይ ሊታደሙ የሚችሉ ተማሪዎች የነበሩ መሆናቸውን ስናስብ ደግሞ በጣም አደገኛ መዘዝ አደገኛ ችግር እንደሆነ እንገነዘባለን ማለት ነው። ይሄ አንድ ቦታ መቆም አለበት። ትውልድን የትውልድ ጉዞ እንዲቋረጥ ማድረግ ከማንም በላይ አሁን ከሚጠፋው ንብረት አሁን እየተከሰተ ያለው ሰብአዊ ጉዳት በላይ መዘዙ ትልቅ የአደጋዎች ሁሉ አደጋ
የስጋቶች ሁሉ ስጋት የትውልድ ጉዞን ማቋረጥ፣ የትውልድ ቅብብሎሽ እንዲገታ ማድረግ ነው። በተለይም ደግሞ የተማረ ትውልድ የሚማር ሰውን ከመማር ወደ ኋላ ለማስቀረት በግለሰብ ደረጃ፣ በቤተሰብ ደረጃ፣ በሀገር ደረጃ አስተዋጽኦ ለማድረግ የሚፈልገው ከእውቀትና ከጸጥታ ብቻ ሳይሆን ከፖለቲካ አመለካከት ንጹህ ሆኖ ገለልተኛ ሆኖ የሚተጋ የትምህርት ተቋምን የሚተጋ ርዕሳነ መምህራን የሚተጉ መምህራንን የሚተጉ ተማሪዎችን ለአደጋ ማጋለጥ እጅግ በጣም ነውር፣ ከነውርም በላይ አረመኔነት። ምናልባት እነሱ እንደሚሉት ታገለታለሁ እንደሚሉት ማህበረሰብ የበለጠ አደጋ መፍጠር፣ ትውልድን መግደል እንደሆነ ስንገነዘብ የበለጠ እንደ መንግስት ትግላችንን ህግን የማስከበር ሰላምን የማስከበር ኃላፊነታችን በትልቁ እንድንወጣ የሚያደርግ ነው። ነገር ግን ይህም ሆኖ በዛሬው ዕለት ለዚህ ከፍተኛ ውጤት አስመዝግባችሁ በሀገር ደረጃም ተወዳዳሪ ሆናችሁ ቀደም ሲል ክብርት ዶክተር ሙሉነሽ የትምህርት ቢሮአችን ኃላፊ እንደገለጹት በሀገር ደረጃ ክልላችን በትምህርቱ ዘርፍ በዚህ ዓመት የ12ኛ ክፍል መልቀቂያ ፈተና ካስመዘገቡ ካስፈተኑ እና ከፍተኛ ውጤት ካስመዘገቡ ክልሎች ተርታ ውስጥ እንድንመዘገብ እንድንመደብ እንድንሰለፍ ላደረጋችሁ በሙሉ በዚህ ውስጥ ተዋናይ የሆናችሁ ቤተሰቦች፣ መምህራን ወይም የትምህርት ተቋማት፣ የትምህርት አመራሮች በድጋሜ በአማራ ብሔራዊ ክልላዊ መንግስት ስም ከፍ ያለ ምስጋና ላቀርብላችሁ እወዳለሁ። እንኳን ደስ አላችሁ።